አንዲት ሴት ልጅ ነበረችኝ። ገና ከእናቷ ማህፀን ስትወጣ የህብረተሰቡ የውርደት ካባ ተጫነብኝ። እንደተወለደችም ወዲያውኑ ከነ ህይወቷ ልቀብራት አስቤ እጄንም አነሳው። በሴት ልጅ መኩራራትን እንደ ውርደት የሚቆጥሩት አባቶች ሳቅ በጆሮዬ ሲያስተጋባ በውስጥ ያለውን አውሬነት ቀስቅሶት ይህንን ፍቅር ካላጠፋሁት በቀር ሰው ፊት አንገቴን እደፋለሁ የሚል የውሸት ክብር ወረረኝ። አባትነትም ተሸነፈ፣ አውሬነትም አሸነፈ። እዚያም ሳትጠራጠረኝ አምናኝ የቆመችውን ልጄን ወደ ጉድጓዱ። ጊዜው የጃሂልያ ዘመን ነው። ያውም በሰማይ ላይ የተንጣለለችው ፀሐይ የመካን አሸዋ በሳት አለንጋ ስትገርፍ ምድሩ እየጋለ አየሩ ይተናል። ነገር ግን ከዚህ የጋለ ሐሩር በላይ የሚያቃጥለውና የሚያስፈራው የሰዎቹ ልብ በደረቅነት ሲሆን ርህራሄ ከሰዎች ልቦና ተነቅሎ የጭካኔ መገለጫ በቅሎ ሰማዩ የጠቆረበት ምድሩ የደረቀበት የሰው ልጅ ክብር እንደ ርካሽ ሸቀጥ የሚጣልበት ባል ሚስቱ ሴት ልጅ መውለዷን ሲሰማ ፊቱ ጠቁሮ ከሰው የሚሸሸግበት የሴት ልጅ ሕይወት እንደ ነውር ተቆጥሮ በአፈር የሚደፈንበት ፀሐይ በምትተፋው ቃጠሎ ሙቀት የገረፈው ተራራ እንኳን ሲሰነጠቅ የአባቶቹ ልብ ግን ከግራናይት ድንጋይ በላይ የጠጠረበት ርህራሄ ከልብ ጓዳ ተሰዶ ጭካኔ የነገሰበት የዚያ የጨለማው ታሪክ ምዕራፍ የጃሂልያ የመሃይብነት ዘመን ነበር። ታዲያ ከጊዜ በኋላ የኢስላም ፀሐይ ፈንጥቃ ይህንን የጨለማ ግድግዳ በናደችበት ወቅት ከመልእክተኛው ባልደረቦች ጋር የነበረ አንድ ሰው ነበር። የሚገርመው ይህ ሰው ከጓደኞቹ ጋር ሲሆን ፈገግታው እንደ ፀሐይ የሚደምቅ ጨዋታው ልብን የሚያረዝ ለተመለከተው ሁሉ ያለፈውን ሕይወት ረሳ የሚመስል ነገር ግን ውስጡ በጸጸት የሚንገበገብ ሰው ነበር። ይህ ሰው በሷሃቦች መካከል ሲቀመጥ ተጫዋች፣ ፈገግታ የማይለየውና መንፈሱ የረጋ ይመስላል። ነገር ግን ይህ ውጫዊ ገጽታው ሲሆን አልፎ አልፎ ትዝታ እንደ ማዕበል ሲመታው ያ ደስተኛ ሰውነቱ ይከዳውና ማንነቱ ወዲያው ተቀይሮ ሳቁ ወደ ሲቃ እየተለወጠ ያለምንም ማስጠንቀቂያ እንባው ከዓይኑ እየፈሰሰ ልቡ እየተንሰፈሰፈ ለቅሶ ረፍት ያጣና ራሱን እስኪስት ድረስ የልብ ምቱ እየጨመረ ድንገቱን ይወድቃል። ታዲያ የሷሃቦችን ቀልብ የሳበው የሰውየው እንቆቅልሽ ደስታው በድንገት ወደ ጽኑ ሐዘን የሚቀየርበትን ምስጢር ማወቅ ከሁሉም በላይ ሲሆን ጉዳዩን ለነብዩ መሐመድ አለይሂ ሰላቱ ወሰላም ነገሯቸው። መልእክተኛውም ይህንን የተሰበረ ልብ ሊጠግኑ ፈልገው ሰውየውን ወደ እርሳቸው ጠርተው በዚያ ብሩህ ፊታቸውና በሚያረጋጋው ድምጻቸው ወዳጄ ሆይ እንዲህ የሚያንሰፈስፍህ ህመም ምንድነው? የደበከው እውነት አለ ወይ ብለው ጠየቁት። ሰውየውም የመልእክተኛውን ድምጽ እንደሰማ ቀና ብሎ አዛኙን ነብይ ሲመለከት በልቡ ተቀብሮ የኖረውን እንቅልፍ የነሳውንና ውስጡን የሚለበልበውን ታሪክ ለመናገር ጊዜው እንደደረሰ ሲሰማው በጉሮሮ የተሰነቀረውን የሐዘን ጉርሻ እያዋጠ እንዲህ አለ። ያ ረሱላላህ፣ ይህንን ታሪክ ለማንም ልነግር አላሰብኩም ነበር። ለመናገርም ቢሆን እጅጉን ይዘገንነኛል። ነገር ግን አሁን እርሶ ስለጠየቁኝ የልቤን ቁስል ገልጬ አሳየዎታለሁ በማለት ወደ ኋላ ርቆ ወደዚያ ወደ ተረገመው የጃሂልያ ዘመን በትዝታ ተጓዘ። አንቱ የአላህ ነብይ ሆይ ይገርምሃል፣ እስልምናን ከመቀበሌ በፊት በጨለማው ዓለም ውስጥ በነበርኩበት ዘመን አንዲት ሴት ልጅ ነበረችኝ። ገና ከእናቷ ማህፀን ስትወጣ የህብረተሰቡ የውርደት ካባ ተጫነብኝ። እንደተወለደችም ወዲያውኑ ከነ ህይወቷ ልቀብራት አስቤ እጄንም አነሳው። ምክንያቱም የዚያን ዘመን ወልጋዳ ባህል ሴት ልጅ ለቤተሰብ ውርደት፣ ለጎሳ ደግሞ ጥቁር ነጥብ ናት ብሎ አሳምኖኝ ነበር። ከዚያም ጉድጓድ ልቆፍርላት አስቤ ነገር ግን የህፃኗን ንጹህ ፊትና ያበሩ የነበሩ አይኖቿን ስመለከት ጨክኖ ሊቀብራት የነበረው እጄ ተሰብስቦ ድጋሚ አቀፋት። በዚህ በመጀመሪያው ሙከራ ለልጄ የነበረኝ ተፈጥሯዊ ፍቅር የባህሉን ጫና አሸንፎት በህይወት እንድትኖርም ፈቀድኩላት። ከዚያም ዓመታት ሲነግዱ ያቺ ጨቅላ ህፃን እያደገችና እየፈካች ስትመጣ በቤቴ ውስጥ ስሆን የህይወቴ ብርሃንና የደስታዬ ምንጭ ሆና ሳቋ ቤቱን ሲሞላው የአብራኬ ክፋይ መሆኗ ሲታወሰኝ የአባትነት ፍቅር በውስጤ ይንቀለቀል ጀመር። ነገር ግን ይህ ስሜት የሚቆየው በቤቴ እስካለሁ ብቻ ነበር። ከቤቴ ወጥቼ ጓደኞቼንና ጎሳዎቼን ሳገኝ ያ የአባትነት ፍቅሬ በፍርሃት እየተተካ የሰዎችን እይታ ፈራ ጀመር። እነሆ ሴት ልጅን አሳድጎ ለሌላ አሳልፎ መስጠት እንደ ድክመት በሚቆጠርበት በዚያ ዘመን የሰዎችን አሉባልታና ሹክሹክታ ላለመስማት እሸማቀቅ ጀመር። ታዲያ ጊዜው እየገፋ ሲሄድ ግን ነገሮች እየከበዱ መጡ። ያ ነቢይላህ፣ እነሆ ልጄ አድጋ ለአቅመ ሔዋን ደርሳ ውበቷ ጎልቶ ወይዘሪት ልትሆን ተቃረበች። ያኔ ይህ እድገቷ ለሌላው አባት ኩራት ሲሆን ለኔ ግን የጭንቀት ምንጭ ሆኖብኝ ለሊት ቅዠት ያሰቃየኝ ጀመር። ይህች ልጅ ነገ ከሌላ ወንድ ጋር ብትሄድ ለዘመናት የገነባሁት የቤተሰብ ክብሬ ይፈርሳል፣ ለቀደምት አባቶቼም ውርደት አተርፍላቸዋለሁ የሚል ውዳቄ ሳቢ አእምሮዬን ወረረው። ጭንቀቱ ረፍት እያነሳኝ በቀን ውስጥ ብዙ ጊዜ አንድ ጨካኝ ውሳኔን ለመወሰን እየዳዳሁ ይህችን ልጄን ከምድር ገጽታ ማጥፋት አለብኝ እላለሁ። ነገር ግን ወደ ቤት ስገባና ፊቷን ሳየው ልቤ እየሞተ አቅም ያንሰኝና ተዋታለሁ። ብቻ ምን አለፋሁ
ያኔ በባህላዊ ክብርና በአባትነት ፍቅር መካከል የሚደረግ ከባድ ጦርነት ውስጥ ወድቄ ባህሉ ግደላት እያለ ሲገፋፋኝ፣ ፍቅሬ ደግሞ እረፍ እያለኝ ነፍሴ በሁለት ስለቶች መካከል ተሰቅላ ውርደትን በመፍራትና ልጄን በመውደድ መካከል ተወጠርኩ አላቸው። አንቱ ነብይ ሆይ፣ አንድ ቀን ግን ያ በውስጤ ሲብላላ የነበረው የጭካኔ ሐሳብ ፈነዳ። ያ ረሱላላህ ትዕግስቴ ተሟጠጠ። የሰይጣን ጉትጎቱ አሸንፎኝ የባህሌ ጫና መላው አካላቴን ተቆጣጠረው። ከእንግዲህ ይህንን የውርደት ስሜት ተሸክሜ መኖር አልችልም ብዬ በዚያች በተረገመች ቀን ወደ ባለቤቴ አቅንቼ አይኖቼን ላለማየት እይታዬን እየሸሸሁ ለሚስቴ እንዲህ አልኳት። የልጃችንን ገላ ሳምረሽ አጥበሽ ሽቶ ቀብተሽና ቆንጆ ልብስ አልብሰሽ አሰናጃት። ዛሬ ወደ ዘመዶቼ ጋር ለድግስ ይዣት እሄዳለሁ፣ በዚያውም ከእኩዮቿ ጋር ትጫወታለች አልኳት። የልጄ እናት የሚዋዝ አልነበረችምና የፊቴን መለዋወጥና የድምፄን መርበድበድ ስታይ ነገሩ ስለገባት ለድግስ ሳይሆን ለቀብር እንደሆነ ልቧ ሲያውቅ የሞት መልእክተኛ መሆኔን ተረዳች። ነገር ግን በዚያ የጨለማ ዘመን ሴት ልጅ ድምጿ ስለማይሰማ ብትናገር ወይም ብትቃወም ዕጣ ፈንታዋ በዱላ መገረፍ አሊያም መገደል ስለነበር በጉሮሮዋ የመጣውን ጩኸት ዋጥ አድርጋ ልቧ እየደማና እየተንሰፈሰፈች ትዕዛዜን ለመፈጸም ተነሳች። ታዲያ ጊዜው ደርሶ ፀሐይ ጠልቃ ጨለማው የመካን ምድር ሲወራት እኔም ወደ ቤት ስገባ የገዛ ልጄን ዝግጁ ሆና ያማረ ልብስ ለብሳና ሽቶ ተቀብታ እንደ አበባ ፈክታ አገኘኋት። ያኔ እጇን ይዤ ልንወጣ ስንል ሚስቴን የልቧ መገደድ አሸንፏት የልብሴን ጫፍ ይዛ ልትለምነኝ ፈለገች። ነገር ግን በዚያ ዘመን ለባል ትዕዛዝ መልስ መስጠት ነውር ስለነበረ ጠጋለችና ድምጿን ዝቅ አድርጋ ልጄም እንድትሰማ አድርጋ ባል ሆይ ይህች ልጅ እኮ አደራህ ነች፣ አደራህን እንዳታጠፋ እባክህን የተሰጠህን አደራ ጠብቅ ስትለኝ ይህ ንግግሯ ልቤን ቢመታውም ጆሮ ዳባ ልበስ ብዬ የልጄን እጅ እየጎተትኩ ወደ ድቅድቁ ጨለማ ወጣሁ። ያ ረሱላላህ ያ ጉዞ የሽርሽር ጉዞ ሳይሆን የነፍስ የስንብት ጉዞ ነበር። በዚያ ጨለማ ውስጥ ስንጓዝ ዓለም ሁሉ ያፈጠጠብኝ እየመሰለኝ ሰማይ ላይ ያለችው ጨረቃ እንኳን የክህደቴን ጥልቀት ለማየት እየተከተለችኝ እኔ ልቀብራት ስወስዳት እሷ ግን እንቅፋት እንዳይመታኝ መንገዱን እየጠቆመች እየመራችኝ የተረገመው ቦታ ላይ ስንደርስ በቅጽበት ልጄ ወደ እኔ ዞረች። ያኔ በአንድ ጎን ልተዋሳስብ የክፉ ቀን ትዝታ መጥቶብኝ የሰዎቹ ፌዝና በሴት ልጅ መኩራራትን እንደ ውርደት የሚቆጥሩት አባቶች ሳቅ በጆሮዬ ሲያስተጋባ በውስጤ ያለውን አውሬነት ቀስቅሶት ይህንን ፍቅር ካላጠፋሁት በቀር ሰው ፊት አንገቴን እደፋለሁ የሚል የውሸት ክብር ወረረኝ። ያኔ አባትነት ተሸነፈ፣ አውሬነትም አሸነፈ። ከዚያም ሳትጠራጠረኝ አምናኝ የቆመችውን ልጄን ወደ ጉድጓዱ ወረወርኳት። በአየር ላይ ስትንሳፈፍ አባዬ አደራህን፣ አባዬ እናት አደራ ያለችህን አደራ የጣልከው አደራህን እንዳታጠፋ አባዬ እያለች ቁልቁል ወረደች አለ። ያ ረሱላላህ ሰውነቷ ከጉድጓዱ ወለል ጋር ሲላተም እኔም ከሰውነት ተራ ወጣሁ። ልጄ ሞተች፣ እኔ ግን በሕይወት ያለሁ ሬሳ ሆኜ ወደ ቤቴ ተመለስኩ አለ። ሰውየው በታላቅ ቁጭትና ጸጸት ተውጦ የሕይወቱን የጨለማ ምዕራፍ ዘግቶ ዝም ሲል በዚያ ቦታ ላይ የነገሰው ጸጥታ ከባድና የሚረብሽ ነበር። ሁሉም ሰው አይኑን ወደ መልእክተኛው ሲልክ መልእክተኛውን ፊታቸውን ወደ ሰውየው አዙረው ያ ሁሌም በፈገግታ የሚያበራው ፊታቸው በዚህን ጊዜ በሐዘን ደመና ተሸፍኖ አይናቸው ሞልተው ፈሰሱ። ከዚያም በንግግራቸው ውስጥ እውነትና ፍትህን እንዲሁም የኢስላምን ምህረት ቀላቅለው አንተ ሰው ሆይ ይህ የፈጸምከው ተግባር እጅጉን ከባድ ነው። አላህ ከኢስላም በፊት በጃሂልያ ዘመን ለተፈጸመ ግድያና ወንጀል ቅጣት እንድንፈጽም ቢፈቅድልን ኖሮ ይህንን ቅጣት በአንተ እንጀምር ነበር። ነገር ግን ኢስላም የመጣው የቀደመውን ቁስል ሊያክምና የጠፋውን ተስፋ ሊያለመልም ነው አሉት። እነሆ ኢስላም መጣና ይህንን ድቅድቅ ጨለማ እንደ ንጋት ፀሐይ ገፈፈው። በዚያች ቅጽበት የአላህ መልእክተኛ ለዓለሙ ሁሉ ከአሁን በኋላ ሴት ልጅ መውለድ ውርደት አይደለም፣ ሴት ልጅ መውለድ እርግማን አይደለም ብለው አዲስ አዋጅን ሲያውጁ ያ አደራህን እያለ የጮኸው ድምፅ በኢስላም ፍትህ ተክሶ ጉድጓድ ይቆፈርላቸው የነበሩ ሴቶች በክፍር ዙፋን ላይ ተቀመጡ። የአላህ መልእክተኛም ንግግራቸውን ሲቋጩ እንዲህ አሉ። እነዚህን ውድ ዕንቁዎቻችሁን ሴት ልጆቻችሁንና ሚስቶቻችሁን ተንከባከቡ፣ እነርሱ እንደ ብርጭቆ ስስ ናቸውና አደራችሁንም ጠብቁ አሉ። በመጨረሻም የዚያ ሰው የተውበት ታሪክ የጃሂልያን ዘመን ፍጻሜና የኢስላምን የብርሃን ዘመን ጅማሯ በሰረ። ጨለማውም ተገፈፈ፣ ብርሃኑም ፈነጠቀ።